በብሉይ ኪዳን ከአንድ በላይ አካላት ያሉትን አምላክ የሚያሳይ ማስረጃ አለ? ወይስ ይህ ሐሳብ በጥንት ክርስቲያኖች የተፈለሰፈ ነው? ወይስ ክርስትና ከመጀመሩ ከረጅም ጊዜ በፊትም በብሉይ ኪዳን ስለ አምላክ አካላት መጽሐፍ ቅዱስ ያስተምራል? በአንድ አካል የሚያምኑ የለም፣ ሥላሴ በጥንት ክርስቲያኖች የተፈለሰፈ ነው። ብሉይ ኪዳን ላይ የሥላሴ ማስረጃ የለም። የጥንት አይሁዶች በአንድ አካል ነው የሚያምኑት ይላሉ። ዘዳግም 6:4ን እንደ ማስረጃነት ይጠቅሳሉ። እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይህ ጥቅስ በእግዚአብሔር አካላት ብዛት አለ የሚለውን ሐሳብ ሙሉ በሙሉ በመቃወም እግዚአብሔር አንድ አካል እንዳለው ያሳያል ይላሉ። ግን ጥቅሱ ከክፍሉ አውድ አንጻር እንዲሁም ከያዛቸው ቃላት አንጻር በዚህ መንገድ አይተረጎምም። የክፍሉ አውድ እግዚአብሔርን ከሌሎች በዙሪያቸው ካሉ ጣዖት አምላኪዎች ከሚያመልኩት የውሸት አማልክት ጋር የሚያነጻጽር ነው። ወደ ታች ጥቂት ወረድ ብለን ቁጥር 13 እና 14 ስናነብ አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎች አማልክት አትከተሉ። ስለዚህ ክፍሉ እግዚአብሔር አንድ ነው ሲል ከሌሎች የጣዖት አማልክት አንጻር ነው። ሌላው በዘዳግም 6:4 ላይ ጥቅም ላይ የዋለው ቃል እግዚአብሔር ከአንድ በላይ አካላት እንዳሉት የሚቃወም አይደለም። አንድ ለሚለው ቃል ጥቅም ላይ የዋለው የዕብራይስጥ ቃል ኢካድ የሚል ነው። ኢካድ ማለት አንድ ማለት ነው፣ ግን ነጠላ የሆነ አንድን ብቻ የሚያሳይ ላይሆን ይችላል። አማርኛችን አንድ እንደሚለው አይነት ትርጉም አለው። ለምሳሌ አንድ ቡድን፣ አንድ ጥንድ እንደሚሉት አይነት የብዛት አንድነትን ሊያሳይ ይችላል። ነጠላ አንድነትን ብቻ ለይቶ የሚያሳይ ቃል አይደለም። በመጽሐፍ ቅዱሳችን ውስጥ የትም ቦታ ላይ እግዚአብሔር ነጠላ አንድ አካል እንደሆነ አያወራም። ዘፍጥረት 2:24 ላይ ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ወይንም ኢካድ ሥጋ ይሆናሉ። ኢካድ ሁለት አንድ የሆኑትን ለመግለጽ ጥቅም ላይ ውሏል። ዘፍጥረት 11:6 ላይ እንዲህ እንደ አንድ ሕዝብ አንድ ቋንቋ በመናገር ይህን ማድረግ ከጀመሩ። ሕዝብ የብዙ ሰዎች ስብስብ ነው። በቁጥር ከአንድ በላይ ናቸው። ግን አንድ ወይንም ኢካድ የሚለው ቃል አንድ ላይ አብረው መስራታቸውን ለማሳየት ጥቅም ላይ ውሏል። ኢካድ ብዛት ያላቸውን ነገሮች እንደ አንድ ለመግለጽ ጥቅም ላይ የሚውል ከሆነ ታዲያ ዘዳግም 6:4 ላይ ያለው ኢካድ ለምን አምላክ ነጠላ ነው ወይንም እግዚአብሔር አንድ አካል ነው ያለው ለማለት ጥቅም ላይ ይውላል? በአዲስ ኪዳን 3 የእግዚአብሔር አካላትን እናያለን፣ አባት፣ ልጅና መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር፣ የእግዚአብሔር መልአክና የእግዚአብሔር መንፈስ። አዲስ ኪዳን ላይ ያለው ልዩነት ግልጽ ነው። ብሉይ ኪዳን እግዚአብሔር አምላክ እንደሆነና ለሕዝቡ አባት እንደሆነ በግልጽ ይናገራል። የአንድ አካል አማኞች ሁለቱ ላይ ነው ጥያቄ የሚያነሱት፣ የእግዚአብሔር መልአክና የእግዚአብሔር መንፈስ በሚለው ላይ፣ በተለይም የእግዚአብሔር መልአክ በሚለው ላይ። የእግዚአብሔር መልአክ የሚለው ፍጡር ለሆነው መልአክም ጥቅም ላይ የሚውል ቢሆንም ነገር ግን መልአኩ በተጠቀሰበት አውድ ላይ በግልጽ መለኮታዊ ባህሪ ያለው አምላክ ወይንም ያህዌ እንደሆነና ከሌላኛው ያህዌ ተብሎ ከሚጠራው አካል ልዩ እንደሆነ ያስረዳል። የእግዚአብሔር መልአክ የተጠቀሰባቸው ብዙ ምንባባት አሉ። ከነዚህ ውስጥ 9ኙ ምንባባት እግዚአብሔርና የእግዚአብሔር መልአክ ልዩ የሆኑ አካላት እንደሆኑ ሲያሳይ፣ 11ዱ ደግሞ ይህ የእግዚአብሔር መልአክ መለኮታዊ አካል እንደሆነና እግዚአብሔር ብቻ ሊኖሩት የሚገባው ስልጣን እንዳለው ያስረዳል። ከዚህም በተጨማሪ 3ቱ ምንባባት ላይ ደግሞ ይህ የእግዚአብሔር መልአክ መለኮታዊ አካል ሆኖ ከሌላ መለኮታዊ ከሆነ አካል የተለየ አካል እንደሆነ በግልጽ ያስቀምጣሉ። በዕብራይስጥ መልአክ ወይንም መልአክ የሚለው ቃል ክንፍ ያለው ሰማያዊ ፍጡር ማለት አይደለም፣ መልእክተኛ ወይንም ተወካይ ማለት ነው። ለምሳሌ በዘፍጥረት 32:3 ላይ ያዕቆብ ወደ ኤሳው መልእክተኛ ሲልክ ለመልአክ ጥቅም ላይ የሚውለው የዕብራይስጥ ቃል መልአክ የሚለው ነው መልእክተኛ የሚለውን ለማሳየት ጥቅም ላይ የዋለው። ስለዚህ የእግዚአብሔር መልአክ ማን ነው የሚለውን ለማጥናት አውዱን በደንብ መረዳት ይጠበቅብናል፣ በተለምዷዊው መንገድ ቃላትን ከመፍታት ይልቅ። ጥቂት ምንባባትን እንመልከት። ዘፍጥረት 16 አጋር ከሳራ ኮብልላ ባለችበት የእግዚአብሔር መልአክ እንደተገለጠላት የሚዘግብ ታሪክ ነው።
የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ፣ ለእርሷም ተገዥላት አላት። ደግሞም የእግዚአብሔርም መልአክ ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ ሊቆጠር አይችልም አላት። የእግዚአብሔር መልአክ የተባለው ፍጡሩ መልአክ ቢሆን ኖሮ ለምን ዘርሽን አበዛለሁ ይላል? እግዚአብሔር ዘርሽን ያበዛል አላለም፣ እኔ ዘርሽን አበዛለሁ እንጂ። ቁጥር 13 ላይ እንዲህ ይላል፣ እርሷም ያናገራትን እግዚአብሔርን ኤልሮኢ ብላ ጠራችው፣ ምክንያቱም የሚያየኝን አሁን አየሁት ብላ ነበርና። የዘፍጥረት ጸሐፊ በግልጽ እግዚአብሔር አናግሯታል ብሎ ጽፏል። ግን ቁጥር 9 እና 10 ላይ መልአኩ አናገራት ነው የሚለው። ስለዚህ ጸሐፊው የእግዚአብሔር መልአክ ራሱ እግዚአብሔር እንደሆነ ለይቶ አውቋል። አጋር ራሷ የሚያየኝን እግዚአብሔር አየሁት ብላለች። ሌላ ምንባብ እንመልከት። ዘጸአት 3 እግዚአብሔር ለሙሴ በሚነድ ቁጥቋጦ የተገለጠበት ከቁጥር 2 ጀምረን ስናነብ እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦ በእሳት ቢያያዝም እንኳ አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለው። እግዚአብሔርም ወደዚህ እንዳትቀርብ፣ ይህች የቆምክባት ስፍራ የተቀደሰች ስለሆነች ጫማህን ከእግርህ አውልቅ አለው። በዚህ ክፍል ላይ የእግዚአብሔር መልአክ በሚቃጠል ቁጥቋጦ እንደተገለጠ አንብበናል። ግን ከሁለት ቁጥሮች በኋላ እግዚአብሔር ከቁጥቋጦ ውስጥ ሙሴን ጠራው። ስለዚህ በግልጽ የእግዚአብሔር መልአክ እግዚአብሔር ነው። አንዳንድ መናፍቃን እግዚአብሔር መልአኩን ተጠቅሞ እየተናገረ ነው ይላሉ። ነገር ግን ይህ አስተሳሰብ ከቁጥር 16 ጋር ይጋጫል። ሂድና የእስራኤልን አለቆች ሰብስበ የአባቶቻችሁ የአብርሃም የይስሐቅና የያዕቆብ አምላክ የሆነው እግዚአብሔር ተገለጠልኝና እንዲህ አለኝ። እግዚአብሔር ለሙሴ ተገልጫለሁ ብሏል። ግን ቁጥር 2 ላይ የሚለው የእግዚአብሔር መልአክ ለሙሴ ተገለጠለት ነው። ስለዚህ በግልጽ የእግዚአብሔር መልአክ አምላክ ነው። ከዚህ ምንባብ የሚመስጠው ነገር ደግሞ ያ የእግዚአብሔር መልአክ ስሙን እኔ ያለሁና የምኖር ነኝ አለ። በጊዜ ያልተገደበ መኖሩ ምንም ነገር ላይ ጥገኛ ያልሆነ ያለና የሚኖር እንደሆነ ተናግሯል። ስለዚህ የእግዚአብሔር መልአክ ፍጡር አይደለሁም እያለን ነው። ስለዚህ ጥንትም የነበረ ነው። ለዚህም ነው ኢየሱስ በዮሐንስ 8:58 ላይ አብርሃም ከመወለዱ በፊት እኔ ነኝ ያለው። ኢየሱስ ወይንም የእግዚአብሔር መልአክ ጥንትም ያለ መሆኑንና መኖሩ ምንም ነገር ላይ ጥገኛ እንዳልሆነ በግልጽ ያሳየናል። መናፍቃን ይህንን ያዞሩትና በእግዚአብሔር መልአክና በእግዚአብሔር መካከል ምንም አካላዊ ልዩነት የለም፣ እነዚህ ጥቅሶች እግዚአብሔር ራሱን በመልአክ መልክ መግለጡን ነው የሚያሳዩት ይላሉ። ነገር ግን በእግዚአብሔርና በእግዚአብሔር መልአክ መካከል ግልጽ የሆነ ልዩነት እንዳለ የሚያሳዩ ጥቅሶችን ከላይ ዘርዝሬያለሁ። ለምሳሌ ዘፍጥረት 22:10-12 ላይ ያለውን ተመልከቱ። ከዚያም ልጁን ለማረድ እጁን ዘርግቶ ቢላዋውን አነሳ። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆ አለሁ አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታድርስበት። እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን ያውም አንዱ ልጅህን ለእኔ ለመስጠት አልሳሳህምና አለው። እዚህ የእግዚአብሔር መልአክ አብርሃምን ልጅህን ለእኔ ለመስጠት አልሳሳህምና ይላል። ይህም መልአኩ ቁጥር 1 ላይ አብርሃምን የፈተነው እግዚአብሔር እንደሆነ ያሳያል። ነገር ግን ያ የእግዚአብሔር መልአክ ራሱ እግዚአብሔርን እንደምትፈራ ተረድቻለሁ ይላል። በአንድ ቁጥር ላይ የእግዚአብሔር መልአክ ከእግዚአብሔር የተለየ አካል እንደሆነ እና እርሱ ራሱ አብርሃምን የፈተነው አምላክ እንደሆነ ይናገራል። ትንቢተ ዘካርያስ 3ንም ስናይ እርሱም ሊቀ ካህኑን ኢያሱን በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ሰው ከእሳት የተነጠቀ ትንታግ አይደለምን ይላል። እዚህም የእግዚአብሔር መልአክ እግዚአብሔር ተብሏል። መልአኩ ሰይጣንን ለመገሰጽ እግዚአብሔር ይገስጽህ ይላል። እግዚአብሔር ለምን እኔ እገስጽሃለሁ አላለም? ይህ የሚያሳየው የእግዚአብሔር መልአክ ተብሎ የተጠቀሰው እግዚአብሔር ከሌላኛው መለኮታዊ አካል ከሆነው እግዚአብሔር እንደሚለይ ነው። ከመዝሙር 45:7 ጋር ተመሳሳይ ነው። ስለዚህ እግዚአብሔር አምላክህ
ከጓደኞችህ ይልቅ አንተን የደስታ ዘይት ቀባ። ይህ ጥቅስና ዘካርያስ 3:2 ሁለት አምላክ የሆኑ ልዩ አካላት እንዳሉ ያሳዩናል። ይህም እንደ ዘዳግም 6:4 ሁሉ በብሉይ ኪዳን ከአንድ በላይ አካላት ብዙ ቦታ ላይ ለምን እንደተጠቀሱ ግልጽ ያደርግልናል። ይህ ከሥላሴ ጋር በጣም ይመሳሰላል። ምሉዕ አምላክ የሆኑ የተለያዩ አካላት አሉ። በብሉይ ኪዳን የእግዚአብሔር ሶስተኛ አካል አለ፣ የእግዚአብሔር መንፈስ ተብሎ የሚታወቅ። በአዲስ ኪዳን ካለው ከመንፈስ ቅዱስ ጋር በጣም ይመሳሰላል። በአንደኛ ሳሙኤል ምዕራፍ 10 ላይ ሳኦል የነቢያትን ጉባኤ እንደተገናኘ ይናገራል። የእግዚአብሔር መንፈስ በኃይል ወረደበት፣ ከእነርሱም ጋራ ትንቢት ተናገረ። በሐዋርያት ሥራ ካሉት ክስተቶች ጋር ተመሳሳይ ነው። መንፈስ ቅዱስ በሐዋርያቱ ላይ በወረደ ጊዜ በልሳን ተናገሩ፣ ተነበዩ። የእግዚአብሔር መንፈስ ወደ ሰዎች ውስጥ እንደገባ የሚያሳዩ ጥቅሶችም አሉ። ክርስቶስና ጳውሎስም ሰዎች ክርስቶስን እንደ ግል አዳኛቸው ሲቀበሉ መንፈስ ቅዱስ የሚያደርገው ነገር እንደሆነ ነግረውናል። መንፈስ ቅዱስ የሚለው ቃል በአዲስ ኪዳን የተፈጠረ ቃል አይደለም። በብሉይ ኪዳን በመዝሙር 51 እና በኢሳይያስ 63 ላይ ጥቅም ላይ ውሏል። በኢሳይያስ 63 ላይ የእግዚአብሔር መንፈስ የሚለውና መንፈስ ቅዱስ የሚለው ቃል በተለዋዋጭነት ጥቅም ላይ ውሏል። መንፈስ ቅዱስ ከእግዚአብሔር የተለየ አካል እንደሆነ እናያለን። ኢሳይያስ 63:11-12 ላይ ቅዱስ መንፈሱንም በመካከላቸው ያኖረ እሱ የት አለ? የከበረው ኃያል ክንድ በሙሴ ቀኝ እጅ ላይ እንዲያርፍ አደረገ። ለራሱ የዘላለም ዝና እንዲሆንለት ውሆችን በፊታቸው ከፈለ። በዚህ ክፍል መንፈስ ቅዱስ በስም ተጠርቷል፣ ከእግዚአብሔር የተለየ አካል እንደሆነም ያሳያል። በሌሎች ምንባባትም የእግዚአብሔር መንፈስ ከእግዚአብሔር ልዩ እንደሆነ እናያለን። ሕዝቅኤል 11:5 እንዲህ ይላል፣ የእግዚአብሔርን መንፈስ በላዬ ወረደ፣ እንዲህም አለኝ፣ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ እናንተ እንዲህ ብላችኋል፣ እኔ ግን የልባችሁን ሐሳብ አውቃለሁ። መንፈስ ቅዱስ ከእግዚአብሔር መልእክት ይዞ ወደ ሕዝቅኤል እንደመጣ እናነባለን። መዝሙር 104:30 ላይ እግዚአብሔር መንፈሱን እንደሚልክ ይናገራል። በሁለቱ መካከል ግልጽ የሆነ ልዩነት አለ። ግን ደግሞ በሁለተኛ ሳሙኤል 23 ላይ መንፈስ ሲናገር እግዚአብሔር እየተናገረ እንደሆነ ይነግረናል። ቁጥር 2 እና 3 ላይ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉ በአንደበቴ ላይ ነበረ፣ የእስራኤል አምላክ ተናገረ። በዚህ ምንባብ ላይ እግዚአብሔር በመንፈሱ እየተናገረ ነው አይልም። መንፈስ ሲናገር አምላክ እየተናገረ ነው የሚለው። በኢዮብ 33:4 ላይ የእግዚአብሔር መንፈስ ፈጥሮኛል፣ የሁሉን ቻዩ አምላክ እስትንፋስ ሕይወት ሰጥቶኛል ይላል። ምንባቡ መንፈስ ፈጥሮኛል ነው የሚለው። ሕይወትን መስጠት የሚችለው ደግሞ አምላክ ብቻ ነው። ስለዚህ ብሉይ ኪዳን የእግዚአብሔር መንፈስ አምላክ እንደሆነ ያስተምራል። የምወደው የሥላሴ ጥቅስ በብሉይ ኪዳን ላይ ያለው ኢሳይያስ 48:16 እንዲህ ይላል። ሦስቱንም የሥላሴ አካላት አንድ ላይ ያስቀምጠዋል። ወደ እኔ ቅረቡ፣ ይህን ስሙ፣ ከመጀመሪያው ጀምሮ በስውር አልተናገርሁም፣ ሲፈጸምም እኔ እዚያው ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። እዚህ ጌታ ስለ ዘላለማዊነቱ እየተናገረ ነው። ተናጋሪው ከላይ ከቁጥር 12 ጀምሮ ሲናገር ነበር እንዲህ በማለት ያዕቆብ ሆይ የጠራሁ እስራኤል ሆይ ስማኝ፣ እኔው ነኝ፣ ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። ምድርን የመሰረተች የእኔው እጅ ናት፣ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ። ከዚህም ተናጋሪው መለኮታዊ ባህሪ ያለው አምላክ መሆኑን እንረዳለን። ከዚያ ሁለት ልዩ የሆኑ አካላት እግዚአብሔርና መንፈሱ ተናጋሪውን ልከውታል። በአንድ ጥቅስ ሙሉ የሥላሴ አስተምሮ አየን። ሶስት የተለያዩ አካላት፣ ሶስቱም መለኮታዊ ባህሪ አላቸው። እንደ አዲስ ኪዳን ሁሉ ብሉይ ኪዳን ላይም ሶስት ልዩ የሆኑ የእግዚአብሔር አካላት አሉ። እግዚአብሔር፣ የእግዚአብሔር መልአክና የእግዚአብሔር መንፈስ የተባሉ ሁሉም ልዩ ናቸው። ሁሉም ምሉዕ አምላክ ናቸው። ከላይ ባቀረብኩት ጥቂት ማስረጃ ውስጥ አንድ አካል የሆነ አምላክ በብሉይ ኪዳን እንደሌለ በግልጽ አሳይቻለሁ። ሶስት አካላት ያሉት አምላክ እንዳለ ብሉይ ኪዳን አስተምሮናል። ይህ አስተምሮ በኢየሱስና በደቀ መዛሙርቱ የጀመረ እንዳልሆነ ያስረዳናል።